አሞክሳሲሊን ለሁሉም በሽታ መድኃኒት አይደለም። በተመላላሽ የህክምና ክፍል ውስጥ ወይም ኦፒዲ ላይ በምንሰራበት ሰዓት ላይ አብዛኛው ታካሚ አሞክሳሲሊንን እንደ ሁሉም በሽታ መድኃኒት አድርገው በመውሰድ ሞክሮ ነው የሚመጣው። ትንሽ በሽታ ህመም፣ ትኩሳት ካለው ምንም ህክምና ምርመራዎች ሳያደርግ ቀጥታ ወደ መድኃኒት መደብሮች በመሄድ አሞክሳሲሊን ይወስዳል። ከዛ በተጨማሪም ደግሞ እኛ ጋር መጥቶ አስፈላጊው ምርመራ ከተደረገለት በኋላ ያጋጠመው ህመም መድኃኒቱ አሞክሳሲሊን ይሆንና አሞክሳሲሊን በሚታዘዝበት ሰዓት ለዚህ መድኃኒት ነው እንደ ይህንንማ አልወስድም ይህ እኮ መድኃኒት አይደለም ብሎ ምርመራ የተደረገልኝ ወጪ ያወጣሁት ለዚች መድኃኒት ነው ወይ ብሎ አሞክሳሲሊን እንደ ተራ መድኃኒት ሲወሰድ ይስተዋላል። ነገር ግን አሞክሳሲሊን ለተለያዩ ህመሞች የምንጠቀመው የመድኃኒት አይነት ነው። ከዛ በተጨማሪ ግን የማይሰራባቸው ወይም ደግሞ መፍትሄ የማይሆንላቸው የተለያዩ በሽታዎች ይኖራሉ። እንደ ጉንፋን፣ በቫይረስ የመጣ የማስቀመጥ በሽታ ወይም ቫይራል ዲያሪያ የምንለው፣ ለራስ ምታት እንዲሁም ለሰውነት ላይ ላጋጠመ ህመሞች ለህመም ማስታገሻነት የምንጠቀመው አይነት መድኃኒት አይደለም። አሁን ይህንን ሀሳብ ማንሳት የፈለግነው ለምንድን ነው? ራሱ አሞክሳሲሊን የራሱ የሆነ እንደ አንድ መድኃኒት የራሱ የሆነ ሳይድ ኢፌክት አለው። ስለዚህ አንድ ሰው ምንም አይነት መፍትሄ ሳያገኝ ለምን እነዚህን ሳይድ ኢፌክቶች ላይ ተጋላጭ መሆኑ አግባብነት ስለማስቀመጥ ሊኖር ይችላል። አንዳንድ ሰዎች አለርጂ ከሆኑ ለዛም መድኃኒት የሰውነት ላይ ይሄ ሽፍታዎች ሊያጋጥማቸው ይችላል። ከዛ በተጨማሪ ደግሞ ምን ሊያጋጥም ይችላል? ይሄ አንቲባዮቲክ ሬዚስታንስ የምንለው ነገር አለ። ለዛ መድኃኒት ሬዚስታንስ ወይም ደግሞ ሰውነታቸው መላመድ ሊያጋጥም ይችላል። ስለዚህ ህመም በሚያጋጥማችሁ ሰዓት ላይ ቶሎ ብሎ አሞክሳሲሊን ወይም ደግሞ የትኛውንም አንቲባዮቲክስ ከመውሰዳችሁ በፊት ወደ ህክምና ተቋም በመሄድ ትክክለኛውን መንስኤ በማወቅ መድኃኒት ከሐኪም የሚታዘዝላችሁን መድኃኒት መውሰዱ የተሻለ ነው። እንዲህ አይነት የጤና መልእክት እንዲደርሳችሁ ይህንን ቻናል ፎሎ ማድረጋችሁ እንዳትረሱ።